ሰላም፣ ይህ የቢኒያም እይታ የተሰኘው ቻናሌ ነው። ቢኒያም ነኝ። እንግዲህ በተለያዩ ሀገራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ ሀሳቦችን እንደማንጸባርቅ እና በሂደትም የተሻለ የዳበረ በጥናት ላይ የተመሰረቱ ሀሳቦችን እንደማቀርብ ገልጬ ነበር በመጀመሪያው ቪዲዮ። ለዛሬ እንደ መነሻ የምትሆን ሀሳብን ለማንጸባረቅ ነው። በተለይም በባህር በር ባለቤትነት ዙሪያ አሁን ላይ በሀገራችን በርካታ ሀሳቦች ይነሳሉ። ዋነኛ ጉዳይ ሆኗል። በእርግጥ ጉዳዩ ከሀገራዊ ጥቅም፣ ከኢኮኖሚያዊ ጥቅም አንጻር፣ ከስትራቴጂያዊ ጥቅም አንጻር ከመሆን ይልቅ በግራም በቀኝም የፖለቲካ ፉክክር ወይም ደግሞ የፖለቲካ አጀንዳ የማድረግ የሚመስል ዝንባሌ ነው ያለው። ነገር ግን እንደ አንድ ዜጋ ሁሌም የሚቆረቁረኝ እናም ሁላችንም ትኩረት ሰጥተን ልንመክርበት እና አቋም ልንይዝበት ይገባል ብዬ ከማስባቸው ጉዳዮች ውስጥ አንዱ የባህር በር ባለቤትነት ጉዳይ ነው። በእኔ በኩል ወደብን ገዝቶ መጠቀም የሚለውን እንደ ጊዜያዊ አማራጭ እንጂ እንደ ዘላቂ አማራጭ መውሰድ ትክክል ነው ብዬ አላስብም። ብዙ አወዛጋቢ፣ ታሪካዊ፣ ሕጋዊ የሚነሱ ጉዳዮች ቢኖሩም ኢትዮጵያ የራሷ የባህር በር ያስፈልጋታል የሚል ጽኑ አቋም አለኝ። ምክንያቱም የባህር በር ያጣንበት ሂደት ብዙ ውጫዊ፣ ውስጣዊ ፖለቲካ ሴራዎች የነበሩበት ስለሆነ ማለት ነው። ይህን ለማሳካት ግን የምናደርገው ሂደት ግን ወቅታዊ የፖለቲካ ሙቀት ከመፍጠርም አንጻር አይደለም፣ ወይም ይህንም ስንቃወም ከዛ ከሙቀት ወይም የፖለቲካ የተቃርኖ በመነሳት ሳይሆን ከ10 ከ20 ዓመት ከ50 ዓመት በኋላ ኢትዮጵያ ምን መምሰል አለባት፣ ምን ጥቅሞች ሊጠበቁላት ይገባሉ፣ በቀጠናው ላይ በምስራቅ አፍሪካ እንዲሁም በዙሪያው ባለው ቀጠና ሁኔታ ላይ ኢትዮጵያ እንደ ሀገር ከቀጠለች እያደገች መሄድ ካለባት ጠንካራ ጥቅሞቿን የምታስጠብቅ ከግድቦቿ አንጻር እንደዚሁም ደግሞ በጎረቤት ጋር ካለው የድንበር ፍትጊያዎች አንጻር በውስጥ አንድነቷ ካሉ አንገብጋቢ ጉዳዮች አንጻር ጥቅሞቿን ለማስጠበቅ በምታደርገው ጥረት ውስጥ እንዲሁም በዓለም አቀፍ የሚመጡባትን የተለያዩ ፖለቲካዊ እና ኢኮኖሚያዊ ጫናዎችን ለመቋቋም በምታደርገው ጥረት ውስጥ ከ20 ከ30 ከ40 ዓመት ከ50 ዓመት በኋላ ኢትዮጵያ ምን ቁመና ላይ መገኘት አለባት ብለን ስናስብ አንዱ ወታደራዊ ጥንካሬ የግድ የሚሆን ነው። ወታደራዊ ጥንካሬ በእግረኛ፣ በአየር ኃይል እንዲሁም በዘመናዊ የድሮን ቴክኖሎጂዎች የተጠናከረ ሁኔታ ሊፈጠር ይችላል። ነገር ግን ባህርን አክሰስ ማድረግ የሚችል ኃይል ምን ያህል አቅም እንደሚኖረው ከኢራን መማር እንችላለን። የእስራኤልን አቅም ማየት እንችላለን። በአጠቃላይ በወታደራዊ ረገድ በጣም ጠንካራ የሚባሉ ሀገሮች ካላቸው የወታደር ጀግንነት እና ከቴክኖሎጂ አንጻር ብቻ ሳይሆን የባህር በር መኖሩ ትልቅ አድቫንቴጅ እንዳለው እንገነዘባለን። ስለዚህ በኢትዮጵያ ዙሪያ ያሉ በመጠንና በአቅም ትንሽ የሚባሉ ሀገሮች ግን ኢትዮጵያን የመገዳደር ዝንባሌ የሚያሳዩትም ያ አድቫንቴጅ ስላላቸው ነው። ስለዚህ የግድ እንደሆነ ምንም የሚያጠራጥር ነገር የለውም። በኢኮኖሚ ረገድ የሚታወቅ ነው። ለወደቦች የምናወጣው ወጪ አለ። በፈለግነው ጊዜ የምንፈልገውን እቃ ማስገባት፣ ሚስጥራዊ የሆኑ ነገሮችን ማስገባት ወዘተ፣ እነዚህ ጉዳዮች እንዳሉ የሚታወቅ ነው። ነገር ግን እንደ አንድ ጠንካራ ሀገር፣ ታሪካዊ ሀገር፣ በአፍሪካ ውስጥ ሁነኛ የሆነ ስፍራ እንዳላት ሀገር የግድ የባህር በር ያስፈልጋታል የሚለው ነው። ይህን ለማሳካት ግን ከጊዜያዊ የፖለቲካ ሞቅታም ይሁን ከሴራም ወጥቶ ስትራቴጂ ተነድፎ እንደ ሀገር ሁሉም የብሔር ይሁን ሌላ የፖለቲካ አመለካከት ቅራኔ ሳይኖረው የትኛውም ፓርቲ መጣ ሄደ ሁሉም እንደ አቋም ይዞት የሚያስተጋባው ሀገራዊ አጀንዳ መሆን አለበት የሚል ግንዛቤ አለኝ። ይህንን ከሌሎች ጠንካራ ሀገሮች ምንማረው ነው። የትኛውም ፓርቲ ሊኖር ይችላል፣ አፈጻጸሙ ላይ ፖለቲካዊ አንድምታ ሊኖረው ይችላል። ነገር ግን አጀንዳው ግን እንደ ሀገር አጀንዳ ነውና በእርግጥ በዚህ ላይ ኢትዮጵያውያን ያን ያህል የጎላ ቅራኔ ያለን ባንልም ግን አጀንዳውን የምንይዝበት መንገድ ብዙ ጊዜ ዋጋ እያስከፈለን የበለጠ እንደውም አጀንዳው ትርጉም እያጣ ከጨዋታ ውጭ የሆነ በውስጣዊ ጉዳዮች ላይ እየተጠመደ እንድንሄድ የሚያደርገን ሆኗልና እዚህ ላይ በእርግጥ በሀገር ደረጃ አንድ መምከር ያለብን ጉዳይ እንደሆነ ይሰማኛል።
እናንተስ በባህር በር ጉዳይ ላይ ምን አይነት እይታዎች አሏችሁ? አሁን ላይ ያለው የባህር በር አጀንዳስ ፖለቲካዊ አንድምታ ያለው ነው? በእርግጥ ቁርጠኝነት አቋም ተይዞ የሚሰራ ነገር ነው? የእናንተ ግንዛቤ ምን እንደሆነም ብታካፍሉኝ ደስ ይለኛል። ወደፊት ግን በደንብ ያሉ ታሪካዊ፣ ህጋዊ ሰነዶችን፣ የፖለቲካዊ ሁኔታዎችን እያጣቀስን አስፈላጊም ከሆነ ደግሞ የተሻለ ልምድ ያላቸው ምሁራንን በመጋበዝም የምናወራበት ይሆናል። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ልታበረታቱኝ ጠይቃችኋለሁ።